ሀና ኩሽና ምግብ እየሰራች ባለበት እርግብ በሩን ከፍታ ትመጣለች። ምን ነው ምን ፈልገሽ ነው ስትላት፣ ምንም ምግብ ትፈልጊያለሽ? አይ አልፈልግም። ታዲያ ኩሽና ምን ትሰሪያለሽ ስትላት፣ ቅድም አባቴ ሲያናግረኝ በበር ተደብቀሽ እየሳቅሽብኝ ነበር ልበር ስትላት፣ አዎ ምን ነው ስትላት፣ ለምን ሳቅሽ? አባዬ ትክክለኛ ልጁ እንደሆንኩኝ ስላወቀኝ ደስ ብሎኝ ስትላት፣ ኧረ እባክሽ ድሃ በህልሙ ቅቤ ይበላል አሉ አለች ትል ነበር አያቴ ብላ ተተርክባታለች። አቤት ስትላት፣ አዎ የእውነት ልጁ የሆንሽ መስሎሽ ነበር ደስ ያለሽ ስትላት፣ የሆንኩኝ ሳይሆን ትክክለኛ ልጁ ነኝ ስትላት፣ ሀናም በፈገግታ ትናገራለች። እችኛዋን በንዴት ኧረ እባክሽ ልጁ ነሽ እንዴ ስትላት፣ ማን እንደሆንሽ አላቅም፣ ታሪኬንም ማንነቴንም እንዴት እንደሰረቅሽኝ አላቅም፣ አባቴ ግን ደመ ነፍሱ ነግሮታል ልጁ እንደሆንኩኝ ትላታለች። እርግብም ከአባት ደመ ነፍስ የልቅ የእናት አንጀት አይበልጥም ስትላት፣ በፍጹም እናትም ሆነ አባትም ለልጃቸው ያላቸው ስሜት አንድ አይነት ነው ስትላት፣ እሷም እዩልሽ እናት እምነት አባት፣ ከዛም በንዴት ትወታ ትሄዳለች። ከዛም ሀናም ወይ ጉድ የኔ ማንነቴን ሰርቀሽኝ ነው እያለች ብቻዋን እየተከነከነች ኩሽና ባለችበት ምናሴ ይመጣል። ምናሴ ሲመጣ ሀና እንዴት ነሽ ሲላት፣ ደህና ነኝ አባዬ መምጣቱ ገርሞኝ እኮ ሲላት፣ አይገርምህም አባቴ በመምጣቱ ደስተኛ ነኝ እንዳየኝ ልጁ እንደሆንኩኝ ነገረኝ ስትለው፣ ኧረ እባክሽ እውነትሽን ነው? አዎ ትለዋለች። አዎ ሀንዬ እህቴ ነሽ፣ የእውነት እህቴ ነሽ፣ እወድሻለሁኝ ሲላት፣ እኔ ግን ይኸውልህ ትክክለኛ ነግን አንተ እርግብን አትወዳትም እንዴ ስትለው፣ እርግብን እወዳታለሁ እውነት ለመናገር በጣም እህቴ ነች እምወዳት ጥሩ ልጅ ነች ሲላት፣ እና አሁን እሺ ለሁሉም ነገር የሚለየው ዲኤንኤው ነው፣ ግን እኮ ሀና አንቺም እህቴ ነሽ መወለድ ቋንቋ ነው እሺ ሲላት፣ እሱማ ልክ ነህ፣ ግን አንተም እንደ እናትህ እንዳትሆን ብዬ ነው ስትለው፣ አይ አይደለም እኔ ሀና ወድሻለሁ እህቴ ነሽ፣ በቃ እህቴ ነሽ ቢሆን ደስ ይለኛል። ለማንኛውም እስኪ እንግዲህ ምርመራው ነው የሚለይልን ትለዋለች። አዎ ምርመራውን መደረግ አለበት፣ ደግሞ እኔም ነኝ ግፊት ያደረኩባት ለማየ ሲላት፣ አዎ መወለድ ቋንቋ ነው እሺ ሀንዬ ሲላት፣ ይሄ ነገር ግን አንተ ነህ ወይስ ምንድን ነው ስትለው፣ አዎ ምን ላድርግ እውነቴን እኮ ነው ሀንዬ ሲላት፣ ሀናም ደስ እያላት በቃ ወንድሜ ነህ አንተ ብቻ ነህ እኮ፣ ግን እኔ አንተ እንደሌሎቹ እንዳትሆንብኝ ነው ምፈራው ትለዋለች። በፍጹም እኔ ሀንዬ አንቺን አርቀሽም እህቴ ነሽ፣ ሜዲካሉ ምርመራውም ቤተሰባችን ሆንሽም አልሆንሽም ምንም ችግር የለውም ይላታል። እሺ ብላ እሷም ደስ እያላት ስራዋን ትሰራለች። ከዛም ወታ ወደ መኝታ ቤት ሄደች። ሀና መኝታ ቤት የገባችው ያን የፈረደበት ፎቶና መስቀል ፍለጋ ነበረ። እርግቤም መጣችና ከኋላ በሩን ቀስ ብላ ከፍታ ቆማ ታያታለች። አሁን አንቺ ልጅ አሁንም ይሄ ነገር መፈተሽሽ አለቀቀሽም ማለት ነው ስትላት፣ ሀናም ደንግጣ ስለነበረ በስመ አብ ወመንፈስ ቅዱስ ብላ አማትባ፣ ምንድነው ምን እየሰረቅሽ ነው ስትላት፣ እኔ እየሰረኩኝ አይደለም ስትላት፣ የዚህን ያህል ሞኝ መሰልኩሽ እንዴ ስትላት፣ ሞኝ ነሽ አላልኩም ትላታለች። ሀናም እንደ መሰለኝ የምትፈልጊው ይሄንን ፎቶና ይሄንን መስቀል ነው አይደለ ትላታለች። አዎ ይህን ነው የምፈልገው፣ እና ስታስቢኝ እኔ ታሪኬን የትም የምጥል ሴት መሰልኩሽ እንዴ ስትላት፣ በፍጹም ይሄ ታሪክ ያንቺ አይደለም የኔ ነው ትላታለች። የኔ ነው የሀና ታሪክ ተይ እባክሽ ያንቺ ታሪክ ነው እንዴ ስትላት፣ እርግብም እየሳቀች ይኸውልሽ እንደው መስረቅሽንም አታምኝም እንዴ ይኸውልሽ አፈሽም ልብሽም መስረቅሽን በደንብ ያውቃል ትላታለች። ሀናም ይኸውልሽ ከዚህ በኋላ
የኔነቴን ታሪኬን የኔ ነው ብቴ አንቄ ነው ምገልሽ ስትልና አንገቷን ስትይዛት ሀናም እዩልሽ እንደዚህ በቀላሉ የመሸበር ነው እንደሚመስልሽ ብላ ሀናም በቁጣ እጇን ትይዛታለች። እዩልሽ አንቺ በቀላሉ የማትሸበሪ ልትወይ ትችያለሽ። እኔ እርግብ ግን እንዴት ሰውን ማሸበር እንዳለብኝ የማቅሰው ነኝ በቀላሉ ትላታለች። እንዲህ በቀላሉ አትፈትኝም ገባሽ? ይኸውልሽ ጀግና አይፎክርም ትላታለች። ሀናም ጀግንነት በልብ ነው እያልሽኝ ነው? ጀግና ልብ ብቻ ሳይሆን ጀግንነትም አለው ገባሽ? እውነት አለው ትላታለች። ሀናም ታሪኬንና ምስክሬን ልትሰርቂኝ ትችይ ይሆናል ግን መቼም ይኸውልሽ እኔን ሀናን ልትሰርቂኝ አትችይም። ይኸውልሽ እሱን ደግሞ በምርመራ አስረግጬ አሳይሻለሁ ትላትና እርግብን ገፍተራ አድርጋት ሀናም ጥላት ትወጣለች በድፍረት። እርግብን በጣም ተናዳ መኝታ ቤት ቁጭ ብላ እዛው ትናደዳለች። ሰላምና ምናሴ ሳሎን ቁጭ ብለው እኔ ምልሽ እነማዬ የት ሄደው ነው ሲላት ምን አውቃለሁ የት እንደሄዱ ደግሞ እየተጨቃጨቁ ይሆናላ ስትለው እኔ ምልሽ ለምንድነው የሚጨቃጨቁት ግን የት ነው የሚሆኑት? እዛው መኝታ ቤት ይሆናሉ። ቀድምም ግን መኝታ ቤት እኮ የተጨቃጨቁ ነበረ ሲል ምናሴ ይነግራታል። በምን ጉዳይ ነው የሚጨቃጨቁት ስትለው ሰላም እኔ ምን አውቃለሁ በምን እንደሚጨቃጨቁ አላውቅም ግን እማዬ ጮህ ብላ ስታወራ ነበር ትለዋለች። ገና ከመምጣቱ ወይ ጉዳችን እንዲሁ ምን ይሻላል ስትል እና ሀና ጭቅጭቁን ሰምተው ይሆን ስትል ሀና ሳትሰማ አትቀርም። የእርግብን ግን አላቅም እኔ ግን ዛሬ መጥቶ ዛሬ እንደዚህ ጭቅጭቅ መግጠማቸው ጥሩ አይደለም ሲል ምናሴ ለሰላም ይነግራታል። ምናሴ ሀናም ሰላምም አዎ በእናትህ እንዲ እማዬ ግን ችግር አለባት ገና ከመምጣቱ የምትጨቃጨቀው ለምንድን ነው? ምክንያቱም ከመምጣቱ ገና ልክ ዛር እንዳለበት ሰው መጨቃጨቅ ትወዳለች። እማዬ ግን ችግር አለባት ስትለው አንቺ እንደዚህ አትበይ ሲላት የሆነ ነገር ማድረግ አለብን ቢያንስ የሀናና የእርግብ ጉዳይ እስከሚጠናቀቅ እነሱ ሰላም መፍጠር አለባቸው እያለች እዩልሽ እኔ እማዬን በደንብ አግባባታለሁ አንቺ ደግሞ አባዬን አግባባለሁ ስለዚህ አይዞኝ በቃ ሽኔ ልሂድ ስትለው ሰላም አንቺ እኮ በቃ ወሬ በስማ ወሬ ቀለቡ ነሽ ሲላት ምንድነው ወሬ ቀለቡ ማለት አንተ ደግሞ እንደ ሽማግሌ ትለውና ጥላው እየሳቀች ትሄዳለች። ያን አባት ተኝተው ሆስፒታል ጆሮ ቁጭ ብሎ እያዛጋ ነበር። አባባ ግን አልደከመውትም እንዴ ለምን ይደክመኛል ልጅ ተኝቼ አይደለ ሲሉ እስኪ ተነሱና እንንቀሳቀስ ትንሽ ወክ እናድርግና እንምጣ እንዴ ዶክተሩ ተኛ ካልተሻላት ወጣም ተብያለሁኝ እንዴት እወጣለሁ እሺ እኔ ራሴን ላፍታታ ብሎ ተነስቶ እዛው እንደ ስፖርትም ሲያደርግ ግራ ገባቸውና ሄድና ወተህ ተንቀሳቀሰ ለምን አትመጣም ይሉታል። እርስዎን ለማን ጥዬ ነው የሚሄደው እኔ ምን እንዳልሆን ነው እንዴ ምናልባት በረው እንዳይጠፉ ብዬ ነው እያሉ እሳቸውም እየተረኩ